ሰላም አሌይኩም ወረህመቱላህ። እንደውም ሰላም ክርስቲያን ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? ውድ የኒሳቱ ተከታታዮቼ እንግዲህ ዛሬ የማሳያችሁ በተር ቺክን እንዴት እንደምንሰራ በቀላሉ አሳያችኋለሁ። ከኔ ጋር ቆዩ ውላችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ኮሜንታችሁ የሀሳብ አስተያየታችሁ እያስቀመጣችሁ ብታበረታቱኝ ደስ ይለኛል። እንግዲህ እዚህ ጋር የቺክን ብሬስት ወይ ደግሞ የዶሮ ስጋው እንዲህ ከታትፍ ያለው ኮኮናት ክሬም አለኝ፣ ሳልሳ አለ፣ የተፈጨ ተማትም አለ። እዚህ ጋር እንግዲህ እኔ ዶሮ ከመስራቴ በፊት ብዙ ጊዜ ቅመም እጨምራለሁ። እንዲህ ብታስቀምጡ ብታስተካክሉ እንደዚህ ከተቀመጠ በኋላ ስትሰሩ አያስቸግርም። በጣም ቆንጆ ነው። ትንሽ ትንሽ ነው የምንጨምረው ማለት ነው፣ ዶሮ እንዲጣፍጥ። ወደ አሁኑ ስለማልሰራ ነው እንደዚህ ያደረግኩት። ሊመስላችሁ ይችላል ቪዲዮ ላይ። አሁን እኔ የጨመርኩት ይሄ ካሪ ነው። ካሪ ግድ ነው ያስፈልጋል፣ ቺክን በተር ላይ ወይ ደግሞ ዶሮ ካሪ ሲሰራ ማለት ነው። ከሙንና ብላክ ፔፐር ፍልፍል አስወድ ማለት ነው የተጠቀምኩት። ፍልፍል አስወድ፣ ከሙን፣ ካሪ፣ ትንሽ ፓፕሪካ፣ እነዚህ የዶሮ ቅመም ማለት ነው የጨመርኩት። ትንሽ እንዲህ ሚክስ አደርጋለሁ። ዶሮን ከከተፍነው ካስቀመጥነው በኋላ ትንሽ ቅመም ብንጨምር አሪፍ ነው። እንዲሁ ቢቀመጥ በቃ ጣዕሙም ደስ ይላል፣ ሲሰራም ቆንጆ ይሆናል። እንዲሁ ነው የከተፍኩት። ብዙም ትልቅም አይደለም ትንሽ አይደለም። እንደዛ እናደርጋለን እላችኋለሁ ውዶቼ። እኔ በዘይቱ ወይ ደግሞ በኦሊቭ ኦይል ነው የሰራሁት እና ቅርታ ድምፄ ስለተቋረጠ ቅርታ ጋይስ። ከዛ ዘይታችን ትንሽ ከጋለ በኋላ ዶሮውን እንጨምራለን ማለት ነው። አንዴ አንጨምርም ብዙ ጊዜ ብዬ አውቃለሁ ይመስለኛል። አንዴ ከጨመርነው ወጣ ገባ ሆኖ ይበስላል፣ አንድ አይነት አይሆንም እና ግማሽ ነው የጨመርኩት። እዚህ ጋር ግማሽ ጨምሬ ጠብሷለሁ ማለት ነው። ዘይታችን ከጋለ በኋላ ነው የምንጨምረው። ወዳውኑ ቀዝቃዛ ዘይት ላይ ወይ ደግሞ ድስት ቀዝቃዛ ከሆነ እያያዛል እንጂ በደንብ አይበስልም ማለት ነው። እንዲህ ቆንጆ አድርገን እንጠብሳለን እላችኋለሁ። በዚህ አጋጣሚ ሁሌ ስለምታበረታቱኝ ደግሞ ውድ ቤተሰቦች አመሰግናለሁ። ጥያቄ ካላችሁ ጠይቁኝ። ሁሌ ደግሞ በርቺ ስለምትሉኝ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ። አመሰግናለሁ። ያው ታውቃላችሁ ስራው ምን ያህል እንደምከብድ። የሚሰራ ሰው ደግሞ የሚያውቅ ሰው ይረዳል ብዬ አስባለሁ። ሁሌ ደግሞ ስለምታበረታቱኝ አመሰግናለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ላጎርሳችሁ ነው እዚህ ጋር ዶሮ ከለሩ እየተቀየረ ነው ልላችሁ ፈልጌ ነው እዚህ ጋር። እና ሰርታችሁ ብትቀምሱ አሪፍ ነው ብዬ አስባለሁ። ይሄን በተር ቺክን ያው ሁሉ ቤት ይሰራል አለው። ያው ደግሞ ሁሉም ሰው የተለያየ ሙያ ሊኖር ይችላል እና ብትለምዱት አሪፍ ነው እላችኋለሁ። ሙያ መልመድ ጥሩ ነው። እኔ በደንብ አውቃለሁ ወይ ጎበዝ ነኝ ሳይሆን የበለላቸው ፈልጌ ሳይሆን እሳት ከፍቼ ረሳው እንዴ እንዳትለው ሮዝ ሊሰራ ነው። ለዛ ነው የከፈትኩት እዛ ጋር። እንዲህ አድርገን እንጠብሳለን ዶሯችን እላችኋለሁ ውዶቼ። በደንብ እንዲጠበስ ከለሩ ይሄን ይመስላል። ማሻአላ ስታቀርቡ ስትሰሩ በኋላ ቆንጆ እንዲሆን ማለት ነው። ከዛ እንደዚህ አድርጋችሁ ትጠብሳላችሁ እላችኋለሁ። እና ዶሯችንን እናነሳለን። ያው ቦታው ስለምንሰራ እዛው ቦታ ስለምንሰራ እንዲያርገን እንጠብሰን እናወጣዋለን ሳይቀጥል ምን ሳይል። ከዛ ሽንኩርታችን በደንብ ትልቅ መሆን የለበትም። እንደዚህ ክትፍ አድርጋችሁ ወይ በመኪና ብትፈጩም በመፍጫ ማለት ነው፣ በሽንኩርት መፍጫ ብታረጉም አሪፍ ነው። ከዛ እኔ ሳልሳ እንዲህ ነው የማበስለው ማለት ነው። ሳልሳ ስትጨምሩ እንዲህ ሁሌ ብታደርጉ ሁሌ እንዲህ ቢበስል አሪፍ ይሆናል ማለት ነው። ከዛ ሳልሳችን እንዲህ ካደረገን በኋላ የተፈጨ ተማትም እንጨምራለን ወይ ደግሞ ቶማቶ ትላላችሁ እንግዲህ ቀባጠርኩባችሁ እንግዲህ ድምጼ ይሰማ ይሆን አላቅም። ጉንፋን ይዞኛል ይቅርታ ውድ ቤተሰቦቼ። ከዛ ቲማቲማችን ጨምረን እንዲህ በደንብ እናበስለዋለን ማለት ነው። ይታያችኋል ብዬ ያስባለሁ። እዚህ ጋር ዝንጅብል ነበረኝ፣ ፍሬሽ አይደለም የነበረኝ። ዝንጅብልና ነጭ ሽንኩርት ግድ ነው ለዚህ ምግብ። ታውቃላችሁ ይሄ ምግብ በጣም የታወቀው ብዙ ጊዜ የሚሰራው አረቦቹ ቤት፣ ኢንዲያም ወይ ደግሞ ሬስቶራንትም በጣም የታወቀ ምግብ ነው። እንዲህ ስንሰራ ቀላል ይመስላል ወይ ደግሞ ሰው እንዲህ ሲያየው እኔ ቀለል ያለ ነገር ይመስላል። ግን ሰዎች ወዶ ከበሉ ወይ ደግሞ
በልቶ ሌላ ጊዜ ስሩ ወይ ደግሞ ስሪ ካሉ በደንብ ስለወደዱት ነው ወይ ደግሞ ምግቡ ጣፋጭ ስለሆነ ነው። እና አንድ ነገር አልችልም ከማለት እችላለሁ ማለት ይሻላል። እዚህ ጋር ቅመም ይጨምራለሁ። ምክንያቱም ቅድም ዶሮ ብቻ ላይ ነው የጨመርኩት። ፓፕሪካ ጨምሬ ያለው ከሙን ይጨምራለሁ። እዚህ ጋር አሁን የጨመርኩት ፓፕሪካ፣ ከሙን፣ ብላክ ፔፐር ወይ ደግሞ ፍልፍል አስወድ ወይ ቁንደ በርበሬ። እናንተ 3 ስም ነው እንዴ ያለው? ጉድ እኮ ነው ትላላችሁና እዚህ ጋር ጨው ጨመርኩኝ። ማጂ ቢኖራችሁ ደግሞ ዋው የበለጠ በጣም ቆንጆ ይሆናል ማጂ ካለ። እና እዚህ ጋር ደግሞ የካሪ ቅመም ነው የጨመርኩት። ካሪ ግድ ነው። እኔ ብዙ ሁሉ ምግብ ላይ ራሱ ካሪ ብጨምር ደስ ይለኛል። ቅመሙ ደስ ስለሚለኝ ነው። እና ባታበዙ እንዲህ አንዳንድ ነው የጨመርኩት፣ አላበዛሁትም። ግን እያቁላላው እየበሰለ ነው የምጨምረው እንጂ ሳይበስል አይደለም እንትን ያልኩት የጨመርኩት ለማለት ፈልጌ ነው ውዶቼ። ከዛ እንዲህ እያበሰለን እናደርገዋለን፣ እንጨምረዋለን እላችኋለሁ። እና ትንሽዬ እርድ ነው የጨመርኩት። እርድ ትንሽ መጨመር ፈልጌ ነው፣ ያስፈልገዋል። ግን እኔ ትንሽ ያው ግድ ነው። እርድ ደግሞ ለጤና መሪፍ ነው። ለዚህ ምግብ ደግሞ ያስፈልጋል። እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ውድ ቤተሰቦቼ እንደዚህ እያደረገን ያው በቃ ማለት ካሜራው በቅርብ ወይ ደግሞ የተመቸ ሁኔታ ወይ በቃ ጥሩ እንትን ላይ ቢሆን በደንብ ይታያል። ከለሩ ያምራል ነበር። በጣም ቆንጆ ይሆናል። ከዛ እንደዚህ ያደረግን ያው በነጭ ሩዝ ነው የምሰራው። ነጭ ሩዝ እዛ ጋር በዘይት ወይ ደግሞ በዝብዳ ላበስል ነው። ነጭ ሩዝ እንዲን ስለምፈልጉት ነው። እና እንደዚህ ሙቅ ውሃ ትንሽ ነው፣ ውሃ አያስፈልግም። ያው ኮኮናት ክሬም ስለምንጨምር ትንሽዬ ውሃ ለቲማቲሙ ወይ ደግሞ ሳልሳው በደንብ እንዲበስል ይቅርታ፣ ትንሽዬ ሞቀ ውሃ ነው የጨመርኩት እላችኋለሁ። በደንብ እንዲበስል እንዲናቁላለዋለን እላችኋለሁ። እንደዚህ ማሻአላህ አያምርም? እዚህ ጋር ማለት ነው እንዲህ በደንብ ቢበስል አሪፍ ነው። ከዛ ዶሮ ትጨምራላችሁ። ዶሮ ቅድም ስላወጣን ከለሩ ራሱ አያምርም? ማሻአላህ። ያ ሽንኩርት፣ ቲማቲም ምናምን እንደገና ቢትፈጩ አሪፍ ነው። ግን እኔ እንደዚህ ነው የፈለግኩት። በደንብ ስለከተፍኩ ችግር የለም። እና ውዶቼ ይሄን ይመስላል። እንደዚህ ነው ያደረግኩት። ከለሩ ራሱ ወላሂ በጣም ነው የሚያምረው። በጣም ቆንጆ ነው። ገና ኮኮናት ክሬም ሳልጨምር፣ በኮኮናት ክሬም ከሌላችሁ በኩኪንግ ክሬም ብትሰሩ ችግር የለም። ያው አንዳንድ የአረቦቹ ሳሉና ስሉ በውሃ ብቻ የሚሰሩም አሉ። ወይ ደግሞ ይሄ ራሱ በተር ቺክን ብዙ ጊዜ በኮኮናት ይሰራል። ብዙም ውሃ ሳታበዙ፣ ውሃ ማያስፈልግም። ይሄን ይመስላል። እንደዚህ አድርጋችሁ ብትሰሩ ቆንጆ ነው። ልመዱት፣ ስሩት። ልመዱት ስላችሁ ደግሞ አንችልም እንዴ እንዳትሉኝና ያው የተለያየ ምግብ ብንሰራ ብዙ ሙያ እንለምዳለን እንጂ ምንም ችግር የለም። እኔ ግን ብዙ ጊዜ ተመሳሳይ ምግብ አይደለም የምሰራው። ያው እንደፈለጉት ነው፣ እንደ ምርጫችሁ እላችኋለሁ። ያው ሬስቶራንት ምናምን ሄዳችሁ ሁሌ ተመሳሳይ አይደለም የምታዙት፣ ይሰለቻልና ያው እንደ ፍላጎት ነው፣ እንደ ቤቱ ነው። ሰው እንደ ጎረቤት አይኖርም፣ እንደ ቤቱ ነው የምኖረው እላችኋለሁ። እዚህ ጋር እንግዲህ ድፍት ነው ያደረግኩት። ወይኔ አንቺ አኒሳ ጉድሽ። ችግር የለም ያጋጥማል። ኮኮናት ክሬማችን እንጨምራለን። ያው የተደፋች ቦታ እያጸዳን፣ ምግብ የምሰራበት ቦታ መጀመሪያ መጸዳት አለበት፣ ሰውም መስዳት አለበት። እንደዛ እላችኋለሁ ማሮቼ። እንደዚህ አድርገን ክድን። እዛ ጋር ደግሞ ሮዛችን እየበሰለ ነው። ይሄው ዶሮአችን እንደዚህ ስንተከተክ ምናምን በቃ ከዶሮው ጋር በደንብ ብስል ይላል። ኮኮናቱ ማለት ነው። ውሃ አልጨመርኩም። ከቅድም በኋላ ውሃ አልጨመርኩትኝ። ምንም ውሃ አልጨመርኩም። እንግዲህ ድምጽ ይቆራረጣል መሰለኝ፣ ይቅርታ ውዶቼ። እንደዛ ይመስላል። ማሻአላህ ይሄ አሁን እየበሰለ ነው። ውሃው ያልቃል። ያ ውሃ ሳይሆን ኮኮናት ከጨመርኩ በኋላ ነው እንዲህ የመሰለው። እንደዛ እላችኋለሁ። እንግዲህ እዚህ ጋር ደግሞ አልተመቸኝም ለመቅረጽ። ሩዝ እያበሰልኩ ነበር። ያው በነጭ ሩዝ ነው የምበላው፣ ሌላ የምንጨምረው ነገር የለም እላችኋለሁ። እዚህ ጋር ጎን በጎን አድርገን ነው የምናቀርበው እንዲያምር። ከዛ ሶሳችንን እንወስዳለን። እንደዚህ አድርገን እንጨምረዋለን። ጎን በጎን እያደረጋችሁ ብትጨምሩ አሪፍ ይሆናል፣ ለመብላትም እንዲያምር። እንግዲህ እንዲያርጌ ያቀረብኩላችሁ እላችኋለሁ። ብላፊ አለይኩም ብላፊያ ጋይስ ሳህቴን ወሐና
ብላፊያ ብላፊያ ብሉ። መጨረሻው ይሄን ይመስላል። ማሻአላህ ማሻአላህ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። አመሰግናለሁ።